የአፋር ክልል ፕሬዝዳንትና ቤተሰቦቻቸው በቢሊዮን የተመዘገበ የሀብት ምዝበራ ፈጽሟል በሚል የፌደራል መንግስት ጣልቃ ይገባ ዘንድ ጥያቄ ቀረበም። ፕሬዝዳንቱ ልጃቸውን በክልሉ ውስጥ ቁልፍ የተባለ ስልጣን ከሰጡ ወዲህ ባለፉት 4 ዓመታት ግልጽ ጨረታ ተደርጎ ያውቅምም ተብሏል። የብልጽግናው አገዛዝ ከአጋር አወጣሁት የሚለው የአፋር ክልል ብልጽግናን የሚመሩት የክልሉ ፕሬዝዳንት አቶ አወል አርባም በክልሉ ውስጥ ለዘረጉት የዝርፊያ መዋቅር ግንባር ቀደም ተጠያቂ ናቸው ይላል ለጠቅላይ ሚኒስትር ጽህፈት ቤት ገቢ የተደረገው የወንጀል መጠቆሚያ ሰነዱን ያስገቡት አሁን በመንግስታዊ ኃላፊነት ላይ ያሉና የቀድሞ የክልሉ ሹማምንት ናቸው። ፕሬዝዳንቱ ልጃቸውን አቶ አሚን አወል አርባን የከተማ ልማትና ኮንስትራክሽን ቢሮ የምህንድስና ክፍል ዳይሬክተርና የጨረታ አጽዳቂ ኮሚቴ ሰብሳቢ እንዲሆኑ ከሾሙ በኋላ ላለፉት 4 ዓመታት የመንግስት ግንባታ ያለ ጨረታ የሚወስዱት የፕሬዝዳንቱና ሌሎች ጥቂት ባለስልጣኖች ዘመዶችና ጥቅም ተካፋዮች ብቻ ናቸው የሚለው ይኸው ሰነድ ጨረታ ሳይወጣ ፕሮጀክት የሚወስደው ይኸው የፕሬዝዳንቱ ቤተሰባዊ መዋቅር መሆኑን ይዘረዝራል። የፕሬዝዳንቱ ልጅ አቶ አሚን በጨረታ ላይ የሚሰራውን ወሳኝ ኃላፊነት ከያዙ በኋላ በባለቤታቸው ስም የኮንስትራክሽን ፈቃድ አውጥተው ይንቀሳቀሳሉ የሚለው ይኸው ሰነድ ከዚህ በተጨማሪም ሌላኛው የአቶ አወል አርባ ልጅ ሮቂያ አወል አርባም የትዳር አጋር የሆኑት አቶ እስማኤል ዋጎ ሌላኛው የኮንትራክትነት ፈቃድ እንዲያወጡ ያደረጉ የርዕሰ መስተዳድሩ ቤተሰብ ናቸው እያለ የሚቀጥለው ሰነዱ የክልሉ የጸጥታ ቢሮ ኃላፊ አቶ ገዶ ሐመሎ ወንድም የሆኑት አቶ ዳውድ ሐመሎ ሌላኛው የወንጀሉ ተባባሪ ስለመሆናቸውም ያብራራል። በዚህ መዋቅር ተዘረፈ የተባለውን ሀብትን በዝርዝር ያስቀምጣል። የፕሬዝዳንቱ አማች የሆነው እስማኤል ባለፉት 2 ዓመታት 8 የግንባታ ፕሮጀክቶች በተጋነነ ዋጋ ያለ ጨረታ እንዲወስድ ተደርጓል። ይህም የመንግስት ግብር ሳይጨመርበት 1.2 ቢሊዮን ይደርሳል የሚለው ሰነዱም በቤተ መንግስት ግቢ ውስጥ በአቶ ዳውድ ሐሞሎ ተቋራጭነት እየተገነባ ያለው ልዩ አዳራሽና በልጃቸው በአሚን አወል አርባ በአማቻቸው በአቶ ሰይድ እስማኤል አማካኝነት እየተገነባ ያለው የአመራር መኖሪያ ግንባታ ፕሮጀክቶች 625.3 ሚሊዮን ብር ተመድቦበታል። ይሁን እንጂ የሁለቱ ፕሮጀክቶች ትክክለኛ ዋጋ 246 ሚሊዮን መሆኑን ባለሙያዎች ለይተውታል በማለት ይህ ቤተሰባዊ መዋቅር ከሁለቱ ፕሮጀክቶች ብቻም ወደ 400 ሚሊዮን ብር የሚደርስ ገንዘብ መዝረፉን ያስረዳል። እነዚሁ የፕሮጀክቶችን አይነት የሚሰሩበትን ቦታ ለፕሮጀክት መያዝ ያለበትን የበጀት መጠን የሚወስኑትና በመጨረሻም ገንዘቡን የሚወስዱት የቤተሰብ አባላት የንግድና ቀጠናዊ ትስስር ሚኒስቴር ለክልሎች የሚመድበውን ሲሚንቶን በበላይነት የሚያከፋፍሉት ስለመሆኑም ያትታል። ለክልሉ በየወሩ ከሚቀርበው 87,000 ኩንታል የሲሚንቶ ኮታ ውስጥም 40,000 ኩንታል አካባቢ ለፕሬዝዳንቱና ቤተሰቦቻቸው ተቋራጮች መሸጡን ይኸው ሰነድ በዝርዝር አስቀምጧል። በቤተ መንግስት ግቢ ውስጥ በአቶ ዳውድ ሐሞሎ ተቋራጭነት እየተገነባ ያለው ልዩ አዳራሽ እንሰራለሁ በሚል በ100 ሚሊዮኖች ገንዘብ የወሰዱት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ገዶ ሐሞሎ ወንድም የሆኑት አቶ ዳውድ ሐሞሎ በ658 ሚሊዮን ብር አሰብ ኢንተርናሽናል የተባለ ሆቴል መግዛታቸው ደግሞ ኢትዮ ፎረም ከአፋር ክልል ምንጮች ሰምቷል። ሆቴሉ በሰመራ ከተማ በሱልጣን አሊ ሚራህ ኤርፖርት አቅራቢያ እንደሚገኝ የገለጹት ምንጮቹ ጠቅላይ ሚኒስትር አብይ በወርሃ ረመዳን በአፋር ክልል ተገኝተው ከክልሉ ሹማምንት ጋር የኢፍጣር ስነስርዓት ያካሄዱበት ሆቴል መሆኑንም አስታውሷል። ይህ የአፋር ክልል ባለስልጣናትና ቤተሰቦቻቸው ፈጸሙት የተባለው ዝርፊያና ብልሹ አሰራርን የያዘው ሰነድ ለጠቅላይ ሚኒስትሩ የተላከ መሆኑን የገለጹት ምንጮች ማድረግ የምንችለው ይህንን ብቻ ነው ይላሉ። ጠቅላይ ሚኒስትሩ የክልል ምስለኔዎቻቸው ስልጣናቸውን ለመነቅነቅ ወደ አዲስ አበባ እስካላማተሩ ድረስ እዛው እየዘረፉ ቢኖሩ የሚከፋቸው አይሆንም ሲሉ ግን ግምታቸውን አስቀምጧል። ከዚህ በፊትም የሲዳማ ክልልን ጨምሮ ለጠቅላይ ሚኒስትሩ የተለያዩ ሰነዶች የደረሳቸው ሲሆን ይዋጣላቸው የሚል ምላሾችን ሲሰጡ ቆይተዋል።